ምስኪን እናት ሽንት ቤት እያጠበች በሰው ሀገር ለፍታ 17 ዓመት ያሳደገችው የ17 ዓመት ልጇን በሰው እጅ ተነጠቀች። እባካችሁ የልጄን ገዳይ አፋልጉኝ እያለች ነው እናት። እዚህ በፎቶ ላይ የምትመለከቱት ወጣት ካሌድ ይባላል። ይሄኛው ደግሞ አይመን ይባላል። ካሌድ አይመንን ሰርግ ላይ በጩቤ ወቅቱ ጠፋ። አይመን ሞተ። አላህ ይርሐመው። እና እባካችሁ ካሌድን የትም ቦታ ያያችሁ አካላት ካላችሁ ለህግ አካል እንድታቀርቡት ለህግ አካል እንድትጠቁሙ እባካችሁ እያለች እናት ትማጸናቸዋለች። እና እባካችሁ ይህን ቪዲዮ ሼር፣ ዲዩት፣ ሪፖስት በማድረግ ሳውዲ ለሚኖሩ ኢትዮጵያውያን በጠቅላላ ይድረስ። አንዳችሁ ካያችሁት ለህግ አካላት አበልክቱ እባካችሁ። ሃይባዬ የልጄን ገዳይ አፈላልጉልኝ ለአላህ ሆናችኋለሁ። በሳውዲ አረቢያ በሰው ቤት ሽንት ቤት አጥቤ ነው ያሳደኩት። ልጅሽ ስም ማን ነው? አይመን ደምሌ። እሺ በቃ የማንን ፎቶ ለጥፌ ነው እኔ ቪዲዮ የምሰራው? የልጄን ፎቶ የገዳውንም። ማን ነው ስሙ? ካሌድ ካሌድ ነው። በአባቱ መርሳ ነው፣ በእናቱ ዶሮ ግብር። እሺ እኔ በጠየቅሽ መሰረት እሰራልሻለሁ ቪዲዮ። እባካችሁ ተባበሩኝ እህቴ። ወይ እንደኔ